የሰው ነው የሰውን አትመኝ ይላል። ሲጀመርም ሌላ ኃጢአቴ አላንስ ብሎኝ ደግሞ ዊግ ልጨምርበት። ታይ ሌላኛውን ራሱ እንደሆነ አላለፍኩትም እንኳን ይሄን ልጨምርበትና ታዩ ማር ይቅርበት። እኔ ራሴ ነው ማሪ እናንተ ራሳችሁ ነው። ስሚ እንደውም ማስታወቂያ ስሪልኝ እንደውም አድርገሽ ቻሌንጅ ስጭኝ ቻሌንጅ ስጭኝ። ይሄንን ላድርግ። ጊዜው የመስጠት የመሰጣጠት ነው ማሪ። ቻሌንጅ ስጭኝ። ከዛም በኋላ በቻሌንጁ መሰረት ልስራለሽ። ምን ይመስልሻል? ስንት ነው ዋጋው? በውስጥ ጠይቋት ሂዱና ይኸው ፕሮፋይሉ አጠገብ አለ ቁጥሯ እና ደግሞ እኔ አውቃታለሁ። ችግር የለም። አንቺ ግን ለምን አሁን ዞር ዞር እያወራሻቸው ይሁላ ሲይዘሽ ዞር ዞር በይነት አይታወቅሽ። ታሪፍ ነው። ምን ወደዚህ ወደዛ እንዲሄድ ነው? ውልቅ ነው የሚለው አያስምጥም። እኔ የምወልድበትን ቀን የሚያውቀው ከላይ የፈጠረኝ አምላክ ብቻ ነው። ስወልድ ደግሞ ወለድኩላችኋል። ኧረ ተው ትንሽ ቀን እንኳን ታገሱኝ። እንደው በመድኃኒዓለም እንደው ጭንቅ ሆናችሁብኝ እኮ እኔ ከድካሜ ይበልጥ ራሱ እኮ እናንተ ጭንቅ ሆናችሁብኝ። ጨነቀን በሉ እንግዲህ አብረን እንጠብቃለን። ምን ችግር የልጅሽ ስም የማርያም ነው። ግን መስከረም ለስም የማትጨነቁ መጽሐፍ ቅዱስ ውስጥ ያለውን አንዱን አደርጋለሁ። ችግር የለም። ለስም አትጨነቁ እናንተ። ስም አያስጨንቀንም። አሁን ልውለድ መጀመሪያ ስ አታስጨንቁኝ እንዲህ አንዳንድ ወንዶች ደግሞ እንደው ጅልጥ ናችሁ። እንደው ስንት ነው ኢትዮጵያ ትልከል ደግሞ ሁማኔር ብላችሁ እንዳመጡ ነው ጋ ስለ መድኃኒዓለም ብያችኋለሁ። እኔ ሀኒ ጋር ሂዱ ነው ያልኩት። ፈጣሪ እንደው እንዳትጠይቁኝ እኔ አልሸጥም። ተጠቃ ፊት ባልሽ የምን ፊት ታጣቂ ፊት ባሌ እኮ በነገራችን ላይ ማለት ነው ከፊቱ ይልቅ ራሱ ውስጥ እኮ ቆንጆ ነው። ለሴት ልጅ ያለው ክብር፣ ለሰው ልጅ ያለው ክብር፣ አስተሳሰቡ፣ ቤቱን እንዴት እንደሚይዝ እንዳንተ ዥልጥ ዥለመጥማጥ መስለህ እንዴ? ኮተታ ባሌ ቀይ መስመር ነው ሀቢቢ። ባናት ነው የምተክልዛ ግርግዳ። የምሬን ነው ዋብያለሁ። ጨምላቃ ብስብስ። እሺ አዎ ግድግዳ ዋይ እንትን ናችሁ እናንተ። ወለድሽ እንዴ? በወልድ እዚህ ምን እሰራለሁ? አንቺ ደግሞ ወለድሽ እንዴ? ያየችኝ ወለድሽ እንዴ? አሁን የሚጠይቅ ጥያቄ ነው ይሄ። ባልሽ ታጠቅ ምንድን ታጠቀው? ቀበቶ የለውም። ቀበቶ ከስንት አንዴ ነው ቀበቶ የሚያደርገው። ውዱ ባሌ አያደርግም። ቱታ ምናምን ነው ብዙ ጊዜ የሚለብሰው። የምን ቀበቶ ነው ደግሞ? እንደ ድሮ አባቶች ቀበቶ አያደርግም። ቀበቶ የለም። የምን ቀበቶ ነው? የዘንድሮ ወንዶች ቁንጣ ነው የሚያደርጉት ምናምን ነው አለው እንዴ? አለው እንዴ? ቀበቶ ግን አለው። የትኛው ምን አለውና ምን ይፈታል? የለውም። አንድ ፍሬ ያለች እንጂ አላውቅም እኔ። ተኛም የኔ ልጅ ነው። አባት አለው። አቤት ምን መሰለ
እየጠጣው ነው ማሬ። እየጠጣሽ ትለኛለሽ እንዴ? እየጠጣው ነው። ምን ትኩስ ነው? ዝም ብሎ ነው። እባክሽ ተይው። ሰው ቢሰማችሁ እኮ እናንተ ብዙ ታወራላችሁ። ፈጣሪቱ ታወሩ የለ አሁን ምን መሰለህ፣ ጥያቄ ያለው ሰው አለ? ጥያቄ ጠይቁ ኮሜንት ላይ። ጥያቄ ዛሬ መልስ ልመልስ። ዛሬ ጥያቄ ቀን ነው። ጠይቁ። ምን ልመልስላችሁ? ወለድሽ እንዴ? አንቺ ደግሞ እንደዚህ ውጡ ብዬ ቁጭ ብዬ ምኑ ነው የምወልደው? ወለድሽ እንዴ? አይ እንግዲህ ወዲያ ልጅሽ ወንድ ነው ሴት? እሱን አይመለከትሽም። ምን አገባሽ? ደህና ጥያቄ ጠይቁ። ከጠየቃችሁ ካለው ልዛ ተው አትጠይቁ። ምን አገባሽ? ወንድ ሆነ ሴት ምን ቤት ነሽ? ስለኔ አሮጊት እሱስ ችግር የለውም። ሰርቼ ነው አሮጊት የሆንኩት። አንተ አለክ አይደለ እንደ ቂጥን ገልብጠ ፈስን እየፈሳክ ያረጀኸው። እኔ እንኳን ሰርቼ ነው፣ ስንት አድርጌ ነው ያረጀሁት ሰርቼ። ገብርኤል አንተ ጭልፋ ለእኔ ውለጅልኝ። የሁሉንም ብሉቶስ አይቀበልም የኔ። እሺ እንደዛ ነው። ለእኔም ውለጅልኝ ይለኛል እንደ ጭልፋ። ከባሌ ውጭ ራሱ ብትጠበሱ አትሸቱኝም። ገብርኤል የምሬ ነው። ለወንድምነት ብቻ እንደው እንደ ሰው ላከብራችሁ እችላለሁ። ከዛ በተረፈ ግን ከባሌ ውጭ ወደ ውጭ ሀቢቢ ምን ጎሎኝ እች ደግሞ እኮ ማርያምን ጽድት ያልኩ እኮ ነኝ። አሮጊት ምናምን መባል አይደለውም። በጣም ጽድት ያልኩ ነኝ። ሁለተኛ ነገር ደግሞ አያፍ ኮንፊደንስ። የሰው ልጅ የመጀመሪያው ኮንፊደንስ ነው። ኮንፊደንስ ከሌላችሁ ማለት ነው ስራችሁ ጀግና ነው፣ ፊሊንጋችሁ ግን ደስ አይልም። ትናችሁ ዝም ብሎ ናችሁ። ኮንፊደንስ በራስሽ ኮንፊደንስ ሊኖርሽ ይገባል። ካለበዛ እንደው ዜዲያ በይልኝ ወዲያ ስድቡን ተዊውና ልብሱን አሳየኝ። የትኛውን ልብስ ማሬ? መሸጥ አቆምኩ እኮ በዋትሳፕ ነኝ። እዚህ ላይ ላስመርጥ ማሬ? የለም ፊልድ ወጥቻለሁ። ወንድ ከሆነ ለእኔ ትሰጫለሽ። በነገራችን ላይ አሮጊት መሆን መታደል ነው፣ መመረጥም ያስፈልጋል። ልጅሽን ግን እነሱ ሴት ናት። ልጅሽ ግን ሴት ናት። እኔ ብለው በትርፍ ስቀናችሁ እንደው መጠንቆል ጀመራችሁ እንደ የዱባይ ነገር ድሮም አይታመንም። እንደው ግን የኔ ፋሚሊዎች ግን ትበላላችሁ፣ በተለይ በገንዘብ ምናምን ትበላላችሁ። ያ ሁሉ እየለፈለፍኩኝ የተበላ ሰው አለ የኔ ፋሚሊ ሆኖ አይበላም። እርግጠኛ ነኝ እኔ የተበላሁት አይበቃም። እኔ ብለው የሚበላ አለ፣ እየተበላ ሰው አለ። ተበላችሁ የተበላ ሰው አለ የኔ ፋሚሊ። አዎ ስታሽቃብጪ ነዋ። ማናሽ ኮለሌ በይ ያለሽ ስታሽቃብጪ ነዋ። አይባልም ሲጀመር ምሳ አልበላውም፣ ርቦኛል በጣም። አትበያ ምራ ገባንኛ ሌሽ ነው ስልክ ባታነሽ ላይ ተቀምጠሽ። መች ደወልሽልኝ? ደውዬ የት አለ? ከዛ ደግሞ ሲቀጥል
አንቺ አትዋሽኝም። የት አለ? እኔ በቀጥታ ለሚደወልኩልሽ ዋትስአፕ ላይ ገቢና ዋትስአፕ ላይ ጋር አይደለም ሀቢብቴ። እና ሲጀምራሽ አትናገሪም እንዴ? ይኸው ሎኬሽን ልክ ያለው ብሎ እዚህ ጋር ጻፈልኝ። ማን ነው ሎኬሽን ልክ ያለው? ሌላ ሰው ጋር ነው ያለው፣ ሱቅ ያለው ልጅ። እሺ እኔ ስቀርብሽ ለምንድን ነው እንትን የማትይው? እኔ ስቀርብሽ ለምን አልደወልሽም? አልጨናነቅሽም ብዬ እንደት አይኖ እኔ ማታጨናነቅ አለማጨናነቅማ ነገ ነበር። ወይኔ ልደፋኝ ነው እቺ ሴትዮ። ምን ነው ጉዴ እንዴ! ባሌ ራሱ እንዲያልጨቀጨቀኝ ምን ነው አንቺ እንዴ? ምን ልሁን? እሺ 300 ሰማ አንዴ ሙዝ ተቀምጫለሁ። ልደፋኝ ነው። አዎ እኔ 79,000 ድርሃም ተበልቻለሁ። እርዱኝ። 79,000 ድርሃም በህልምሽ ሰርተሽ ነው? 79,000 ድርሃም ተኝተሽ ነው ቤትሽን የዘረፉት? ወይስ አፍቅረሽ ሰተሽው ነው? ስትሰጪ አይታወቅም መቼውንም እኮ። እንደው ከባድ እኮ ነው ዘንድሮ። ኧረ ተው ቅስፈታታ። 79,000 ተበላው። ባንክ ነው እንደ ሰውየው? ባንክ ነው ወይስ ተኝተሻል? አንቺ ማፊጤንና ወይ ራስሽን ስተሽ ነው? ተይው በቃ። ቤትሽ ተዘርፎ ነው በግድ መጥቶ ቤትሽን ይዘውብሽ ነው። ከሰው ገንዘብ አትፈልጉ፣ ለሰው ገንዘብ አትስጡ። እውነት የምሬ ነው። ከሰውም አትበደሩ፣ ለሰውም እንዳሰጡ። መርዳት ካለባችሁ ራሱ አሉ ነዳያን ኢትዮጵያ ውስጥ ማርያምን የምሬ ነው። መረዳት ያለባቸው ስልክ የሌላቸው ላይቭ መግባት የማይችሉ ስለ ስልክ የማያውቁ ስንት ኢትዮጵያውያን ኢትዮጵያ ውስጥ አለ። እነሱን እርዱ። እጃችሁን የሚበላችሁ ከሆነ እዛ፣ ካለበለዚያ ሻርብ ጊዜና ማሬ ሻርብ ጊዜና እዚች ጋር አስቀምጪና እንዲህ አድርገሽ አስረሽ